ጤና ይስጥልኝ ውድ አድማጮቻችን፣ ይህ መረባ ሚዲያ ነው። የሰዓቱን አጫጭር ዜና ይዤ ቀርብ ያለው አብራችሁኝ ቆዩ። በትናንትናው ዕለት የየመኑ አሸባሪ ቡድን ሐውቲ ወደ እስራኤል ሚሳኤል መተኮሱ ይታወቃል። የተኩሱ ዓላማ ቤንጉሪዮን ኤርፖርትን ለመምታት እንደነበር ይታወቃል። ነገር ግን እንዳሰቡት አልሆነም። የተተኮሰው ሚሳኤል ከኤርፖርቱ 200 ሜትር ርቀት ባዶ መሬት ላይ መውደቁ ነው የተገለጸው። ይሄን ተከትሎ እስራኤል በአሸባሪው ሐውቲ ላይ የበቀል እርምጃ እንደምትወስድ ገልጻ ነበር። ባለችው መሰረት በዛሬው ዕለት መብረቃዊ እርምጃ ወስዳለች። ከ20 በላይ ተዋጊ ጆቶችን በመላክ 2000 ኪሎ ሜትር በማቋረጥ ከ50 በላይ የአሸባሪው ይዞታዎችን ዶጋመድ አድርጋለች። የሰዓቱ ዜና ይሄ ነበር። አዳዲስ ዜናዎችን እየተከታተልን እናቀርባለን። ሰብስክራይብ ማድረጎትን አይርሱ።